የማትፈጽመውን ተስፋ አትስጥ። ባንድ ቅዝቃዜው ባየለበት የክረምት ወራት አንድ ባለጠጋ አንድ ደሃ ሽማግሌ ከበሩ ደጃፍ ቆሞ ያገኘውና በዚህ ቅዝቃዜ ለብርድ የሚሆን ልብስ ሳትለብስ እንዴት ብርዱን ተቋቋምከው ሲል ይጠይቀዋል። ደሃው ሽማግሌም መብረዱን ይበርደኛል፣ ነገር ግን የምደርበው ልብስ ስለሌለኝ ብርዱን እችለዋለሁ ሲል ይመልሳል። ባለጠጋውም ደሃውን ሽማግሌ ቆይ ጠብቀኝ፣ ወደ ቤት ገብቼ የምትለብሰው ይዤልህ እመጣለሁ ይለውና ወደ ቤቱ ይገባል። ደሃው ሽማግሌም በደስታ ስሜት ከበሩ ደጃፍ ሆኖ መጠባበቅ ይጀምራል። ባለጠጋው ሰው ወደ ቤት ከገባ በኋላ በሌሎች ጉዳዮች ይዋከብና ደሃውን ሽማግሌ ይረሳቸዋል። በነጋታውም ጠዋት ከእንቅልፉ ሲነሳ ግን ደሃውን ሽማግሌ ያስታውስና ሊፈልገው ወደ ውጭ ሲወጣ ደሃው ሽማግሌ በቅዝቃዜ ምክንያት ሞቶ በድኑን ያገኘዋል። ነገር ግን ሽማግሌው ከመሞቱ በፊት ለባለጠጋው ሰው በብጣሽ ወረቀት እንዲህ የሚል ማስታወሻ ጽፎለት ነበር። የምለብሰው ልብስ ባልነበረኝ ጊዜ ቅዝቃዜውን የምቋቋምበት ብቃት ነበረኝ። ነገር ግን አንተ የምለብሰውን እንደምታመጣልኝ ቃል ስትገባልኝ በቃልህ ላይ ተስፋዬን አደረግሁ። በዚህም ምክንያት ቅዝቃዜውን የመቋቋም አቅሜን አጣሁ። የታሪኩ ዘላቂ ትምህርት የማትፈጽመውን ነገር ቃል አትግባ። ቃል መግባትህ ላንተ ትልቅ ነገር ላይሆን ይችላል። ቃል ለምትገባለት ሰው ግን ሁሉ ነገሩ ሊሆን ይችላል።